Human Biology, Unit 5. Digestive system. The digestive system. All living organisms need nutrients to survive. Plants can obtain nutrients from their roots and the energy molecules required for circular function, also through the process of photosynthesis. All living organisms የተባሉ ህይወት ያላቸው ነገሮች በአጠቃላይ ኒውትረንት ያስፈልጋቸዋል ሰርቫይቭ ለማድረግ። ኢቭን ፕላንቶች ራሱ የማይንቀሳቀሱት ራሱ ኒውትረንት ኦብዘርቭ ኒውትረንት ያገኛሉ ከምን ሩት ከስራቸው ማለት ነው። ኤነርጂ ሞለኪል ሪኳየርድ ፎር ፋንክሽን በፎቶሲንቴሲስ ፕሮሰስ ኒውትረንት ያገኛሉ ማለት ነው። አኒማሎች ደግሞ ምንድን ነው ኦብቴን ዴር ኒውትረንት ስሩ ዘ ኮንሰፕሽን በሚበሉት ማለት ነው ኦፍ አዘር ኦርጋኒዝምስ ሌሎች ኦርጋኒዝሞችን በመብላት ማለት ነው። ሌሎች ኦርጋኒዝሞችን በመብላት ኒውትረንትን አብዞርቭ ያደርጋሉ። አት ዘ ሴሉላር ሌቭል ዘ ባዮሎጂካል molecules necessary for animals function are amino acid, lipid molecules, nucleotides and other simple sugars። እነዚህ ለአኒማሎች ፋንክሽን አሚኖ አሲድ ዋናው እንደዚህ እያንዳንዱ የራሳቸው ፋንክሽን አላቸው። በኋላ እናየዋለን። however the food consumed consist of protein የበላ ነው ወይም ኮንሱም እናደርገው የሚያደርጉት አኒማሎች ፕሮቲን ኮንቴን ያደርጋል፣ ፋት ኮንቴን ያደርጋል እና ኮምፕሌክስ የሆነ ካርቦሃይድሬቶችን ይይዛል ማለት ነው። አኒማልስ must convert these macromolecules into the simple molecules required for maintaining cellular functions። አኒማሎች እነዚህ ማይክሮ ሞለኪውሎችን ማለትም ፕሮቲን፣ ፋት፣ ካርቦሃይድሬቶችን ወደ ሲምፕል ሞለኪውል መቀየር አለባቸው ሴሉላር ፋንክሽን ለማድረግ ማለት ነው። ሴላቸውን ውስጥ ገብቶ ብቻ የሆነ ኒውትረንት ስለሌለ ያ ኒውትረንት ደግሞ ሲምፕል ፎርም መቀየር አለበት ብለድ ስትሪማችን ውስጥ ገብቶ ፋንክሽኑን ለመስራት ማለት ነው። the conversion of food consumed to the nutrients required is multi-step process involving digestion and absorption። የፉድ ኮንሰምድ ባደረግን ኮንሱም ያደረግን ጊዜ ኒውትረንቶች እንዴት ነው ዳይጀስት በመሆንና አብዞርብ በመሆን ሰውነታችን ውስጥ ፋንክሽን ይሰራሉ ማለት ነው። ዱሪንግ ዳይጀሽን በሚደረግበት ጊዜ ማለት ነው ፉድ ፓርቲክልስ አር ብሮክን ኢንቱ ስሞለር ኮምፖነንትስ። እነዚህ ፉድ ፓርቲክሎች ወደ ስሞለር ፓርቲክል ብሮክ ዳውን ይሆናሉ ማለት ነው። which are later absorbed by the body breakdown ወይም ደግሞ ዳይጀስት ካረጉ በኋላ ነው አብዞርፕሽን የሚመጣው ማለት ነው። ዳይጀስት ሳያደርግ አብዞርብ አይደረግም። this happens by both physical means በፊዚካል ሊሆን ይችላል such as chewing በጥርሳችን የሚካሄደው ማለት ነው። በጥርሳችን የሚካሄደው and by chemical means ደግሞ via enzyme በኢንዛይም ሪያክሽን ማለት ነው። ፊዚካል ከሆነ በቺዊንግ እና ኬሚካል ከሆነ ደግሞ በኢንዛይም። these processes take place in the human digestive system stepwise። እነዚህ ነገሮች ቴክ ፕሌስ የሚያደርጉት ስራቸው የሚሰሩት የት ውስጥ ነው? human digestive system። the human digestive system composed of 4 digestive processes 4 digestive ፕሮሰሶችን ያካሂዳል ማለት ነው። አንደኛው ኢንጀክሽን ማለት ቴኪንግ ኦፍ ኒውትረንትስ ኢን ዘ ማውዝ አፋችን ውስጥ የምንወስደው ማለት ነው። በቃ ኒውትረንቱ ገና አፋችን ላይ ስናደርገው ይሄ the beginning ነው ፈርስት ያለው ነው ማለት ነው። ሁለተኛው ደግሞ ዳይጀሽን ነው ብሬክዳውን ኦፍ ኮምፕሌክስ ኦርጋኒክ ሞለኪውሎችን ብሬክዳውን የሚደረግበት ነው ኢንቱ ስሞለር ኮምፖነንትስ ማለት ነው። ኦርጋኒክ ቢገር ሞለኪውል ነበር፣ አሁን ስሞለር ኮምፖነንት ብሬክዳውን የሚያደርግልን ነው። ባይ ኢንዛይም ሊሆን ይችላል፣ በፊዚካል ሊሆን ይችላል፣ በኬሚካል ፕሮሰስ ዛት ቢጊን ኢን ዘ ኦራል ካቪቲ። ኦራል ካቪቲ ማለት ማውዝ ውስጥ ማለት ነው እና ማውዝ ውስጥ ነው ኬሚካልም ፊዚካልም የሚጨመረው። ፊዚካሉ በቺዊንግ ነው፣ ኬሚካሉ ደግሞ አፋችን ውስጥ ነው ኦራል ካቪቲ ውስጥ ማለት ነው። ኦራል ካቪቲ ውስጥ
ካርቦሃይድሬቶችን ኢንዛይም አለ ሳሊቪያ፣ ይሄ ምራቃችን የለም እሱ ብሬክዳውን ያደርግልናል። እና ኬሚካል ፕሮሰስ የሚጀመረው የት ነው? ማውዝ ውስጥ ነው ማለት ነው። ኤክስቴንድ ቱ ስሞል ኢንተስታይን፣ ወደ ስሞል ኢንተስታይን ደግሞ ቀስ በቀስ ይሄዳል ማለት ነው። ይሄ ዳይጀሽን በአጠቃላይ ከአፍ እስከ ስሞል ኢንተስታይን እስከ ላርጅ ኢንተስታይን ያለው። ላርጅ ኢንተስታይን ጋር እንኳን ዳይጀሽን ከአፍ እስከ ስሞል ኢንተስታይን ያለው እንዳለ ዳይጀሽን ይባላል ማለት ነው። አብዞርዥን ደግሞ ሶስተኛው ስቴፕ ነው። ዘ ትራንስፖርቴሽን ትራንስፖርት ኦፍ ዳይጀስትድ ኒውትሪንትስ፣ ይህ ዳይጀስት የተደረገው ኒውትሪንቶች ፍሮም ስሞል ኢንተስታይን ቱ ዘ ሴልስ ኦፍ ዘ ቦዲ ትሩ ፊንገር ላይክ ፕሮጀክሽን ኮልድ ቪሊ። እነዚህ አብዞርዥን የምንለው አብዞርቭ ማድረግ የበላነው ምግብ አለ፣ እሱ ዳይጀስት ተደረገ። ዳይጀስት የተደረገው ደግሞ ኒውትሪንቱ በስሞል ኢንተስታይን ወደ ሴላችን ወደ ቦዲያችን ሴል ይልከዋል። በእነዚህ ፊንገር ላይ ፕሮጀክሽን ፊንገር በሚመስሉ እንደዚህ በሚመስሉ ነገሮች ወይም ፀጉር ነው የሚመስሉት። በእርግጥ ግን እንደዚህ በሚመስሉ አብዞርቭ ይደረጉና ኒውትሪንቶቹ ወደ ምን ይሄዳሉ? ወደ ብለድ ስትሪማችን ይሄዳሉ። እና ይሄ እነዚህ ቪሊ የሚባል ነገር ያለው ስሞል ኢንተስታይናችን ነው። ኢጀስቲንግ አራተኛው ስቴፕ ነው። ደ ሪሙቫል ኦፍ ፉድ ዌስት ፍሮም ደ ቦዲ። አሁን ይሄ እዚህ ጋር ኢንጀክሽን ተካሂዶ ዳይጀሽን ተካሂዶ ከዛ ዳይጀሽን የተካሄደበት ምግብ አብዞርቭ ተደርጎ ያለው ኒውትሪንት ሁላ ከወሰደ በኋላ ሰውነታችን የማያስፈልገውን ዌስት ማለት ነው፣ ጥቅም የሌለውን ሪሙቭ የሚያደርግበት ስቴጅ ነው ማለት ነው። ዘ ዲስትራክሽን ቢትዊን ኤክስትራክሽን ኤንድ ኢንጀክሽን ኢዝ ቤዝድ ኦን ደ ታይፕ ኦፍ ዌስት ኤክስከርትድ ባይ ዘ ኦርጋኒዝም። ኤክስትራክሽን እና ኢንጀክሽን እነዚህ ሁለቱ ልዩነት አላቸው። እዚህ ጋር እንገልጸዋለን። ኢስ ቤዝድ ኦን ደ ታይፕ ኦፍ ዌስትስ ኤክስትራክትድ ባይ ዘ ቦዲ። ሁለቱም አንድ አይነት የሚያደርጋቸው ነገር ከቦዲያችን የሚያስወጡት ነገር ነው፣ ዌስት ነው የሚያስወጡት። ሁለቱም ግን ልዩነት አላቸው። አንዳይጀስትድ ፉድ ዛት ሪሜን አፍተር ዳይጀሽን ኢዝ ኤክስፔልድ ኢን አኒማልስ ዱሪንግ ዘ ኢንጀክሽን ፕሮሰስ። ይሄ ምን ማለት ነው? አንዳይጀስትድ ፉድ ዛት ሪሜን አፍተር ዳይጀስት ከተደረገ በኋላ አንዳንድ ነገሮች ሰውነታችን ዳይጀስት የማያደርጉት ነገር አለ። ለምሳሌ እንትኖች ሴሉለስ ለምሳሌ ሰውነታችን አመዣጊ እንስሳቶች ብቻ ናቸው አይደለ ዳይጀስት የሚያደርጉት። እኛ ግን ዳይጀስት አናደርጉም። እንዲህ ቆስጣ ምናምን ቅጠላ ቅጠሎችን እነሱ ለምሳሌ አንዳይጀስት ናቸው። እነሱ ይወጣሉ ነው የሚለው። ኤክስፐልድ ኢን አኒማልስ ዱሪንግ ዘ ኢንጀክሽን ፕሮሰስ። ኢንጀክሽን ፕሮሰስ ላይ ይሄ ኢንጀክሽን ፕሮሰስ ይወጣል ማለት ዌስት ነው የምናስወጣው ብለናል። ስለዚህ አንዳይጀስት የሆኑ ነገሮች ሰውነታችን ስለማይፈልገው ያስወጣዋል። ከዛ ኤክስክሬሽን የሚባለው ደግሞ አሁን ይሄኛው ኢንጀክሽን አንዳይጀስት የሆነ ነው። ይሄ አንዳይጀሽን የሆነውን ነው ማለት ነው። ይሄ ደግሞ ይለያል። ቅድም ያየነው ነው እዚህ ጋርና እዚህ ጋር ያየነው ነው። እነሱ ደግሞ ይሄ ኤክስክሬሽን የሚባለው ደግሞ ኢዝ ፕሮሰስ ስሩ ዊች ሜታቦሊክ ዌስትስ አር ኤክስፔልድ ኢን ቦዝ ፕላንት ኤንድ አኒማልስ። ይሄ ኤክስክሬሽን ማለት ደግሞ ሜታቦሊክ ዌስት ነው። ያኛው ኢንጀክሽን ምንድን ነው? አንዳይጀስትድ የሆነ ነው። ልዩነቱ ይሄ ነው። ያኛው አንዳይጀስት ነው፣ ይሄኛው ደግሞ ሜታቦሊክ ዌስት በአጠቃላይ ኢን ቦዝ ፕላንት ኤንድ አኒማልስ። ለምሳሌ ፕላንት ላይ ካርቦን ዳይኦክሳይድ ኦክሲጅን ያስወጣሉ አይደል? አኒማልስ ደግሞ እኛ ምን ተነፍሰው ኦክሲጅን የምናስወጣው ካርቦን ዳይኦክሳይድ ያስወጣሉ። ይሄ ከሰውነታችን ዌስት ነው ይወጣል። ይሄ ምን ይባላል? ሜታቦሊክ ዌስት ነው፣ ኤክስክሬሽን ይባላል ማለት ነው። ለምሳሌ የሰውት ሌላ ደግሞ ምን አለ? እንትን ላብ ስዌት ላብ የሚያለበን እሱ ማለት ነው። ከዛ ዘ ዳይጀስቲቭ ትራክ ኦፍ አዳልት ሂውማን ኢስ ኖርማሊ ከ6.5 ሜትር እስከ 9 ሜትር
ይረዝማል ማለት ነው። ከአፋችን ጀምሮ እስከ አነስ ያለው ኢሶፋገሱ፣ ስሞል ኢንተስታይኑ፣ ላርጅ ኢንተስታይኑ እና አነስ የሚባለው እንዳለ ስንት ነው? 6.5 እስከ 9 ሜትር ርዝመት አለው። ኢት ስቶርስ ኤንድ ብሬክ ዳውን ኦርጋኒክ ሞለኪውልስ ኢንቱ ስሞለር ኮምፖነንትስ። ቅድም ያለው ነው። ላርጅ ስቶር ያደርጋል። ለምሳሌ ስቶማክ ስቶር ያደርጋል፣ ብሬክ ዳውን የሚያደርጋል ኦርጋኒክ ሞለኪውሎችን ወደ ስሞለር ኮምፖነንት። ፊዚካል ሜካኒካል ዳይጀሽን ቢጋን ኢን ማውዝ። ፊዚካል ዳይጀሽን በአፋችን ውስጥ የሚጀምረው ቅድም ያለው ማለት ነው። በምን ቺዊንግ በሚባለው። ዌር ፉድ ኢስ ቺውድ ኤንድ ፎርምድ ኤ ቡለስ። ቡለስ ማለት ይሄ ፓርሻሊ የተፈጨው ምግብ ማለት ነው። ፓርሻሊ ዳይጀስት ፉድ ማለት ነው። ይሄ ፓርሻሊ ዳይጀስትድ የሆነ ፉድ ማለት ነው። የተጠቀለለ ምግብ እንደዚህ በእኛ በአፋችን ብቻ ያለ ምግብ ነው። ዘ ግሪክ ወርድ ፎር ቦል ግሪክ ወርድ ፎር ቦል በግሪከኛ ቦል ማለት ነው። ቡለስ ማለት እና የተጠቀለለ ምግብ ስለሆነ ለዛ ነው እንደዚህ ቡለስ የተባለው። ባይ ዘ ታንክ በመላስና በሰላይቫ በጥርሳችን የተፈጨው ተጠቅልሎ እሱ ምን ይባላል? ቡለስ ይባላል። ፊዚካል ዳይጀሽን ብሬክስ ፉድ ኢንቱ ስሞለር ፒስስ። ፊዚካል ዳይጀሽን ፉድን ወደ ስሞለር ፒስ ብሬክ ዳውን ያደርጋል ማለት ነው። ጥርሳችን ኢንክሪዚንግ ዘ ሰርፌስ ኤሪያ ፎር ዘ ኬሚካል ዳይጀሽን። ለኬሚካል ዳይጀሽን እንትን ማለት እንዲመቸው አድርጎ ያዘጋጅለታል ማለት ነው። በኬሚካል ዳይጀሽን ፎር ካርቦሃይድሬት ስታርትድ ኢን ዘ ኦራል ካቪቲ ባይ አን ኢንዛይም ኮልድ ሰሊቨሪ አማላይሲስ ኦር ደግሞ ታይሌን የሚባል። ይሄ ኬሚካል ዳይጀሽን ደግሞ ቅድም ምን ብለናል? አፋችን ውስጥ የሚካሄደው ፊዚካል እና ኬሚካል ነው ብለናል። ፊዚካል ባይ ቺዊንግ ስሞለር ፒስ እንትን ብሎ አድቅቆ ቡለስ በመመስረቱ ማለት ነው። ኬሚካል ዳይጀሽን ደግሞ የሚባለው ካርቦሃይድሬትን ዳይጀስት የሚያደርግ ስታርት የሚደረገው ካርቦሃይድሬት ዳይጀሽን አፍ ውስጥ ነው ማለት ነው። ኦራል ካቪቲ ውስጥ ባይ አን ኢንዛይም ኮልድ ሰሊቨሪ አማላይሲስ ወይም ምራቅ የሚባለው ማለት ነው። በሱ ይጀመራል። ደ ፉድ ኢዝ ዜን ስዋሎድ ኤንድ ኢንተር ደ ኢሶፋገስ። ንክ ፉዱን ደግሞ አኝከን ስንውጠው ማለትም ቡለሱ ማለት ነው። ፓርሻሊ ዳይጀስት የሆነው እሱ አኝከን ስንውጠው ኢሶፋገስ ኢንተር ያደርጋል ማለት። ኢሶፋገስ ማለት ሎንግ ቲዩብ ነው ታት ኮኔክትስ ደ ማውዝ ቱ ደ ስቶማክ። አፋችንና ስቶማክን ኮኔክት የሚያደርግልን ነው ማለት ነው። ለምሳሌ ይሄ በስዕል ላይ ይሄ ኢሶፋገስ ነው። አፋችንንና ይሄ የስቶማክን ኮኔክት የሚያደርግልን ሎንግ ቲዩብ ኢሶፋገስ ይባላል ማለት ነው። ከዛ ዩዚንግ ፓሪስታላይሲስ እሱ ማለት ሙቭመንት ነው። ፔሪስታላይሲስ ማለት ሙቭመንት ነው። ምን የሚያደርግልን? ንክ ከዋጥ ነው በኋላ ወደ ሆዳችን ወደ ስቶማክ ሲገባ ምግቡ እንዴት ነው የሚገባው? ፔሪስታላይሲስ በሚባል ሙቭመንት ነው ማለት ነው። እና ዌቭ ላይክ ስሙዝ መስል ኮንትራክሽን። ይሄ ፔሪስታላይሲስ ማለት ኢሶፋገሳችን ስሙዝ መስልን ኮንትራክት በማድረግ ሪሊዝና ኮንትራክት በማድረግ ፔሪስታላይሲስ በሚባል ሙቭመንት ምግብን ስንውጥ ወደ ስቶማክ ያስገባል ማለት ነው። እና ለምሳሌ አሁን ይሄ ነገር ፔሪስታላይሲስ የሚባለው ሙቭመንት ተዘግዝቀን እንኳን ብንውጥ ምግቡ ሆዳችን ውስጥ ይገባል። ምክንያቱም የምንወጣው ምግብ በግራቪቲ ምክንያት ሳይሆን ሆዳችን ውስጥ የሚገባው ፔሪስታላይሲስ በሚባል ሙቭመንት ነው ማለት ነው። ለዛ ነው። እና the muscle of the esophagus push the food towards the stomach። ይሄ መስሉ ፔሪስታላይሲስ በሚባል ሙቭመንቱ የሚካሄደው ሙቭመንት ከኢሶፋገስ ፑሽ ያደርገውና ምግቡን ወደ ስቶማክ ይከተዋል ማለት ነው። the stomach contents are extremely acidic። ስቶማክ በጣም አሲዲክ ነው። ሃይድሮክሎሪክ አሲድ የሚባል አለው ማለት ነው። ለዛ ነው አሲዲክ የሆነው with a pH between 1.5 and 2.5 ፒኤች ስኬሉ ይሄኛው ነው።
እና እዚህ ጋር አሁን 7 ኒውትራል ነው። ከዚህ በኋላ ያለው ቤዝ ነው። ከዚህ በኋላ በፊት ያለው ደግሞ አሲድ አይደል። ስለዚህ በዚህና በዚህ መሀል ነው ማለት ነው ያለው እና 1.5 እስከ 2.5 ነው ማለት ነው። ዲስ አሲዲቲ ኪልስ ማይክሮ ኦርጋኒዝምስ። እነዚህ ይሄ አሲድ ሃይድሮክሎሪክ አሲድ መኖሩ ኦርጋኒዝሞችን ኪል ያደርግልናል። ብሬክስ ዳውን ፉድ ቲሹስ፣ ፉዶቹንም ብሬክ ዳውን፣ በአፋችን ብሬክ ዳውን ያልሆነው ነገር በአሲዱ ብሬክ ዳውን ይሆናል ማለት ነው። ኤንድ አክቲቬትስ ዳይጀስቲቭ ኢንዛይምስ እና ሌላ ደግሞ ዳይጀስቲቭ ኢንዛይሞችም ሆዳችን ውስጥ ስቶማክ የተለያዩ ኢንዛይሞች አሉ። ካርቦሃይድሬቶችን፣ ፕሮቲንን ምናምን እነዚህ ብሬክዳውን የሚያደርግልን የተለያዩ አይነቶች ኢንዛይሞች አሉና እነዚህ ኢንዛይሞችን አክቲቬት ያደርግላቸዋል። ዲአክቲቬት የሆኑት አክቲቬት ያደርጋቸዋል ማለት ነው። ፒኤቹ ኃይለኛ ስለሆነ ለዛ ኢንዛይሞች አክቲቬት ይሆናሉ። ኬሚካል ዳይጀሽን ኦፍ ፕሮቲን ስታርት ኢን ደ ስቶማክ ባይ ደ ኢንዛይም ፔፕሲን በሚባል ኢንዛይም የፕሮቲን ዳይጀሽን የት ነው የሚጀምረው? ስቶማክ ውስጥ። የካርቦሃይድሬት ዳይጀሽን የት ነው የሚጀምረው? ኢሶፋገስ ሳይሆን የካርቦሃይድሬት ዳይጀሽን የሚጀምረው ማውዝ ውስጥ ነው። የፕሮቲን ዳይጀሽን ደግሞ የሚጀምረው የት ውስጥ ነው? ስቶማክ ውስጥ ማለት ነው። ምን በሚባል? ፔፕሲ የሚባል። ካርቦሃይድሬቱ ደግሞ ምን በሚባል? ሰሊቫ አማላይሲስ በሚባል ማለት ነው። ፋርዘር ብሬክዳውን ኦፍ ፉድ ቴክስ ፕሌስ ኢን ስሞል ኢንተስታይን። ፋርዘር ደግሞ ብሬክዳውኑ በቃ በደንብ የሚካሄደው ደግሞ ስሞል ኢንተስታይኑ ነው ማለት ነው። ዋይል ባይል ኢዝ ፕሮዲውስድ ባይ ዘ ሊቨር። ይሄ ባይል የሚባለው ሐሞት ፕሮዲውስ የሚደረገው ማነው? ፕሮዲውስ የሚያደርገው ሊቨር ፕሮዲውስ ያደርግልናል። ምን? ባይል። ኤንድ ኢንዛይምስ ፕሮዲውስድ ባይ ዘ ስሞል ኢንተስታይን ኤንድ ዘ ፓንክራተስ። ኢንዛይምስ ፕሮዲውስድ ባይ ስሞል ኢንተስታይን ኤንድ ፓንክራተስ። እነዚህ ስሞል ኢንተስታይን ደግሞ እና ፓንክራተስ የሚባለው ሌሎች ኢንዛይሞችን ያመነጫሉ ማለት ነው። እና ኮንቲኒው ዘ ፕሮሰስ ኦፍ ዳይጀሽን፣ የዳይጀሽን ፕሮሰስን ይቀጥላሉ ማለት ነው። ዘ ስሞለር ሞለኪውልስ አር አብዞርቭድ ኢንቱ ዘ ብለድ ስትሪም። ስሞለር አሁን በጣም ብሬክዳውን አደረጉታል። ብሬክዳውን ከሆኑ በኋላ ዝም ብሎ እንትን አይልም። በብለድ ስትሪማችን አብዞርቭ መደረግ አለበት። ሰውነታችን መጠቀም አለበት። እንዴት ነው የሚጠቀመው? ስሩ ዘ ኢፕቲዳል ሴልስ ላይኒንግ ዘ ዎልስ ኦፍ ዘ ስሞል ኢንተስታይን ዎል ላይ ያሉት እነዚህ ቅድም ያልናቸው ቪል ያልናቸው ማለት ነው። እነዚህ ነገሮች ማለት ነው ፊንገር ላይ ያልናቸው እንደዚህ ያሉ ፊንገር ይመስላሉ እንደዚህ ማለት ነው። እነሱ አብዞርቭ ያደርጉልናል ማለት ነው። the waste material travel into the large intestine። አሁን እነዚህ ዌስት ደግሞ አሁን አብዞርቭ አድርጎ ከጨረሰ በኋላ ዌስት ደግሞ አለ የማይጠቀሙ ሰውነታችን፣ እሱ ደግሞ ወደ ላርጅ ኢንተስታይን ትራቭል ያደርጋል ማለት ነው። ዌር ዋተር ኢዝ አብዞርቭድ፣ ዋተር አብዞርቭ የሚደረግበት ማለት ነው። ኢን the dry waste material is composed into phase። ይሄ ድራዩ ደግሞ አብዞርቭ ያደረገው የለ ድራይ የሆነ ዌስቱ ደግሞ ወደ ፌስ ማለት ነው ወደ እሱ ኮምፓክት ያደረገው ድራይ ዌስት ይደረግ እና ኢት ኢዝ ስቶርድ ኢን ደ ሬክተም ላይ ስቶር ይደረግና አንቲል ኢት ኤክዘርትድ ትሩ ደ አነስ። ኤክዘርት የሚያደርገው የሚያስወጣው ደግሞ በአነስ ነው ማለት ነው። ይኸው ይሄ ፌሱ እንደዚህ ላርጅ ኢንተስታይን ውስጥ አለ እንደዚህ። ከዛ በኋላ አብዞርቭ ከተደረገ በኋላ ትንሽ ጊዜ ከተቀመጠ በኋላ አብዞርቭ ካለቀ በኋላ በሬክተም አድርጎ፣ ሬክተም ማለት እዚህ ጋር ጫፍ ላይ ያለው ነው ይሄው ይሄ። ከዛ በአነስ ኤግዘርት የሚያደርገው ደግሞ በአነስ ነው ማለት ነው ይሄ። እና እዚህ ጋር ደግሞ የምትመለከቱት ፓሪስታላይሲስ ወይም ሙቭመንቱ ምግብ ከዋጥን በኋላ ወደ ሆዳችን እንዲገባ ያለው ሙቭመንት ነው ይሄ። ኮንትራክት ሪላክስ፣ ኮንትራክት ሪላክስ እያለ እንትን ያለው ነው ይሄ። ቡለሱ ደግሞ ወይም ፉድ ማስ ይባላል። ፓርሻሊ ዳይጀስት የሆነው ፉድ ማለት ነው ይሄ ማለት ነው። በዚህ መንገድ ነው የሚገፋው። ኦራል ካቪቲ ኢን ዘ ኦራል ካቪቲ ቦዝ ፊዚካል ኤንድ ኬሚካል ዳይጀሽን ቢጋንስ። ፊዚካል እና ኬሚካል ዳይጀሽን
ቢጋን የሚያደርግበት ነው። ቅድም ያለው ነው ኢት ኢዝ ዘ ፖይንት ኦፍ ኢንተሪ ኢንጀክሽን ማለት ነው። ኢንጀክሽን ቅድም ምን ነበር ያለው? ኒውትሪየንትም እናስገባበት ትሩ ማውዝ አይደለ? ስለዚህ ይሄ የሚጀምርበት ነው ማለት ነው። The process it takes place in mouth include the food is broken into smaller parts. አሁን እነዚህ ፕሮሰስ አፍ ውስጥ የሚካሄዱ ፕሮሰሶች ናቸው። the food is broken into smaller particles by mastication በሚባል ፕሮሰስ ብሬክ ዳውን ያደርጋል ማለት ነው። ፉዱ በቺዊንግ እንደዛ ማስቲኬሽን ይባላል። the chewing action of the teeth ማለት ነው። ማስቲኬሽን ማለት the chewing action of the teeth ነው፣ ጥርሳችን የሚያካሄደው አክሽን ማለት ነው። ሁለተኛ ሴሊቫ ምራቅ ማለት ነው። The watery fluid produced by the salivary gland contains amylase enzyme እና ይሄ ሰሊቨሪ የሚባል ዋተሪ ፍሉድ እንደ ውሃ ነገር የሆነ ፕሮዲውስ ይደረጋል በሰሊቨሪ ግላንድ ኮንቴንስ አማይላይሲስ ኢንዛይም and break down starches into simpler molecules ስታርችን ወደ ሲምፕል ሞለኪውል ብሬክ ዳውን የሚያደርግልን ነው። saliva dissolve food particles and makes it possible to taste what is began eaten ሰላይቫ ደግሞ ዲዞልቭ ያደርገዋል ምግቡን ማለት ነው፣ ደረቅ እንዳይሆን እና ፖሲብል ቱ ቴስት ለቴስትም ይጠቅመናል በጣም ማለት what is beginning eaten መብላት የጀመረ ሰላይቫ lubricates the food so that it can be swallowed lubricate እንትን ሞይስት ያደርገውና ለማዋጥ እንዲመጭ ያደርገዋል። we detect the flavor when food particles dissolved in saliva penetrates the cell of the taste buds located in the tongue and the cheeks. ይሄ we detect the flavor የምግቡ ፍሌቨር የምን ፍሌቨር እንዳለው when the food particles dissolve in saliva ይሄ በምራቅ ወይም በሰላይቫ ዲዞልቭ ከሆነ በኋላ ምግቡ ፔኔትሬት ያደርገዋል። ምኑን ቴስት በድስ ማለት የታንግ ይሄ ምላሳችን ላይ ትንንሽ እንደዚህ ቴስት በድ የሚባሉ ትንንሽ ትንንጥ የሆኑ እንደዚህ ነገሮች አሉ። እነዚህ ምን ይሆናሉ? ፔኔትሬት ያደርጉና ሴሎቹ ቴስት በድ ሎኬትድ ኢን ዘ ቺክስ እና በጉንጫችንና በታንጋችን ላይ ያለውን ቴስት በዶች ይገቡና እዚህ ውስጥ ፍሌቨሩ ቴስት እንድንቀምስ ይረዳናል ማለት ነው። ከዛ ስድስተኛ the tongue positions and makes food and forms a bowl of food called bowls ready to be swallowed. ይሄ ታንጋችን ደግሞ ፖዚሽን ወደ ግራ ወደ ቀኝ በማድረግ በደንብ ያላውሰውና ሚክስ አድርጎ ምግብን እንደ ቦል ነገር አድርጎት ቡለስ አድርጎት ከዛ ስፖልድ እናደርጋለን እንውጣለን ማለት ነው።